የዛሬ እንግዳችን ጋር እንግባ። እንደዚህ ተዘጋጅቶ ሰላም እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ሰላም መምህር እንዴት ናችሁ? እግዚአብሔር ይመስገን። እንኳን ለሊቀ መላእክት ቅዱስ እንኳን ለታላቁ እንኳን አብሮ አደረሰን። ጨርሰው አንተ ችግር የለውም። ቅድሜ ነው። ሰላም ብያለሁኝ። ሁሉም የመምህር ተማሪዎች እንኳን አደረሳችሁ ብያለሁ። እንኳን አብሮ አደረሰን ሁሉም እያሉ ነው። ስለመጣህና እንዲሁም ደግሞ አጠቃላይ እንደው ልትነግረን እግዚአብሔር ያደረገልህንም ሰይጣን ያደረገብህንም ልትነግረን ስለመጣህ በጣም ነው የምናመሰግነው። በመጀመሪያ እግዚአብሔር ያክብርህ፣ ተባረክ። ባለቤትህም አንተም ማለት ነው። እኔም አንተ እንደዚህ መድረኩን ወይም እንድመሰክር ሆነ የፈለጉት እንድናገር ስለጋበዘኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ መምህር። እሺ ወንድሜ እግዚአብሔር እሺ ስለ ሊቀ መላእክት ቅዱስ ሚካኤል ምስክርነት ነው መጀመሪያ የምሰጠው። እግዚአብሔር አጋጥሞኛል፣ እንዲሁም በዕለቱ ነው። በጣም ይገርማል። በዕለቱ ደግሞ አድርጎልሃል። አዎ ማለት ዛሬ ባይሆን በዚህን ጊዜ ከ12 ዓመት እኔ ራሴ ከሞት የተነሳሁበት ቀን ነው ሊቀ መላእክት ቅዱስ ሚካኤል። ሁሌም በጣም ይገርማል ማለት እንዴት ነው እንደዚያ ነው? አዎ እንዴትማ በገጠር ነው ከተማ አንደኛ ደረጃ ትምህርት ጨርሼ ወደ ሁለተኛ ደረጃ 9ኛ ክፍል ወደ ከተማ ሄጄ ከዚያ ትምህርት ጨርሼ ተመልሼ ወደ ገጠር ነው ያሉ ቤተሰቦቼ። አሁን ከዛ ውሃ ችግር አለ በአካባቢያችን። በዚያ ከችግሩ የተነሳ በአካባቢያችን ላይ ያው በመንግስት የመጣ እየተቆፈረ የሆነ ሲሊንደር እየተዘጋጀ በእጅ የሚነቀነቅ ነገር የለም። እንደዚህ አይነት እየተቆፈረ በኋላ ያው ሁሉም ሰፈሩ በአንድ ላይ በዚያው የአካባቢ ውሃ ነው እና በአንድ ላይ ነው ለአንድ ሰፈር ነው እና የተዘጋጀ። ከዚያ ከበን ሲሊንደር ስናስገባ አርፍደን ከዚያ ጥሩምባ ታውቃለህ መምህር? ጥሩምባ በሰርግ ጊዜ የሚነፋው እሱንን በጣም መንፋት ወዳለሁ እና ያንን ነፍቼ አበቃ። ከዛ የሰኔ ሚካኤል የዕለቷ ጠዋት ነው በ3 ሰዓት 4 ሰዓት አካባቢ በጠዋቱ እና ያንን ሲሊንደሩን ስናስገባ ጫና እንዳይኖረው ሁለት እንጨት ተተክሎ ከዚያ ላይ ደግሞ አግድም ይቀመጥና ከዚያ ላይ እንዲረዳ ክብደቱ እንዳይከብደን እንዲረዳን ይቀመጣል እና ከዚያ ላይ እኔ ምንም አላውቅም፣ እንዴት እንደሆነ አላውቅም። መጀመሪያ ትንሽ የሚሰማኝ ልገለበጥ ብዬ ነው መስለኝ ስፖርት ልሰራ ብዬ ያሰብኩት ይታወቀኛል። ከዚያ ውጭ ግን የት እንደሆንሁኝ አላውቅም። በራሴ በአንገቴ ወደኩ ማለት ነው። ወድቄያለሁ። እኔ እንዴት እንደወደኩም አላውቅም። ከዚያ በኋላ ቢያንስ ለ5 ሰዓት ታክል እኔ ራሴን አላውቅም ነበር በዚያን ሰዓት። በዚያ ላይ ይገርማል በጣም። ከዚያ አነሳስተውኝ ባህር ዛፍ ልማት ነገር ነበረ፣ ወደዚያ ጠጋ አድርገውኝ አስተኝተውኝ ከዚያ ለእናቴ በጣም ነው እና የምትወደኝ። እኔ ከቤተሰቦቼ ሴቶች ናቸው እና በመጀመሪያ እኔ ብቻ ነኝ እና ወንድ በጣም ነው እና የሚወዱኝና እንዳትነግሯ እስክመለስ ማለት ነው የለም ነበር። እና ያው ገጠር ሐኪም ነበር። ከዚያ ሐኪም ምናምን እንትን ወቅቶ ፔኒሲሊ ወቅቶ አሉኝ። ያ ተኝቼ ጠዋት የወደኩኝ ፀሐይዋ ዞር ብላ ጮራ ስትሰድ የዚያን ጊዜ በትክክል ሰዓቱን አላውቀውም እና የዚያን ጊዜ ስነሳ ሰው ተሰብስቦ እንዳለ ሲያለቅሱ ውለው
ተሰብስበው ምናምን አገኘኋቸው ስነቃ ማለት ነው። በጣም ይገርማል። ከዚያ እናቴ ምናለች በዚያን ሰዓት እኔ በወደቁበት ሰዓት ደግሞ ጅራት ያለው ኮከብ አለች። ለካን ያንን በወደቁበት ሰዓት ነው አሳይቷት ያለ አልነበረችም። ጅራት ያለው ኮከብ በምስራቅ ወጦ እያበራ ወደ ምዕራብ ሂዶ ገባ። አረዱ እዩት እዩት እያለች ለጎረቤት ታሳያለች። በዚያ በተመሳሳይ ሰዓት ማለት ነው። እሷ አታውቅም። እና እንደዚያ ሆኜ ቅዱስ ሚካኤል በዕለተ ቀኑ እንደዚህ አድርጎ ከሞት አውጥቶኛል። እልል ብላችሁ አመስግኑልኝ። በዕለተ ቀኑ በጣም ይገርማል። እኔ ማለት ዛሬ ራሱ እኔ አንተን ላስገባ ያሰብኩት እንደ ዛሬ ነው የወሰንኩት እንጂ እውነት መቼ ነበር ወይ ነገ ወይ የሚቀጥለው ጊዜ ላይ ብዬ ነበር ያሰብኩት። እና ይሄ አዎ በሰዓት ታንገጣጠም። አዎ በጣም በእውነት እኔ ብዙ ጊዜ ይለት ቆይቼ ሁሌም በቃ ይታወሰኛል። እናቴም ትነግረኛለች ረስተህ ሆኖ አንተ አስበው እኔም አስበው አለሁኝ እኮ ሁል ጊዜ ቦታው አለመቻቸኝ እያለ ነው እንጂ እያለች ትነግረኛለች። እኔም ለመመስከር ስል በቃ ጊዜ የማያጋጥም ስልኩም እንደዚህ እንደሻ አይገኝም የእናንተና እስካሁን ሳልመሰከር ቀርቼ በሰዓቱ አለመመቻቸቱ ነው እንጂ እኮ ለትናንትና ነው ምናምን እኮ ያውም እኮ ልገባ ብዬ ነበር እና ግን የእሱ እንግዲህ በፍቃዱ በዕለተ ቀኑ ሆነ ማለት ነው። በጣም ይገርማል። ስለዚህ ዛሬ አንተን እንዳስገባ ያዘዘኝ ማለት ይቻላል ቅዱስ ሚካኤል ነው ያዘዘኝ። በእውነት ቅዱስ ሚካኤል ነው። ቅዱስ ሚካኤል እግዚአብሔርን የተመሰገነ ይሁን። ምን መሰለህ እኔ ዛሬ እንግዳ ጋብዛለሁ ብዬ አላሰብኩም። እንኳን አደረሳችሁ ብዬ ለመምጣት ራሱ አስበው 4 ቤት ሄጄ ጸበል ጻድቅ ቀምሼ እንዳይቀየሙኝ ሄድኩኝ። እዛም አንድ ድፎ ዳቦ ምክንያቱም ሁሉም ቤት ግዴታ ጠርተውኛል እና ከዛም በኋላ ደግሞ ደክሞኛል። ሌሊት ነው እንግዲህ እንትን ያልነው ላይፍ እገባለሁ የሚል ምንም ሀሳብ አልነበረኝም። እስቲ ይሄ ልጅ ምናልባት በሚካኤል ቀን ላስገባው ብዙ ነገር እንማርበት ይሆናል ብዬ ነው እና እግዚአብሔር በእውነት ድንቅ ነው። ቅዱስ ሚካኤል የቅዱስ ሚካኤል አምላክ ክንፈ ሚካኤል በጣም አመሰግናለሁ። እግዚአብሔር አክብርልኝ። እግዚአብሔር ይስጣችሁ። ተባረኩ። በወጣ የተካብያለሁ። እንደገና ደግሞ እማ አምላክ እማ ፍቅር በጣም አመሰግናለሁ። ወላዲት አምላክ እግዚአብሔር ይስጥልኝ። ተባረኩ። ገና ሳንጀምር ስጦታ በስጦታ ሆኛለሁ እና እግዚአብሔር ቅዱስ ሚካኤል ይስጣችሁ። ሌላ ምንም አይደለም። ተባረኩ። እስቲ ወንድማችን ወደ ታሪክ እንግባ። ባለቤትህ አለች? ሰላም ልበላት ወይስ ስራ ላይ ነች? ባለቤት የህፃናት ይዛ ወጥታችን ያለች እዚህ አሁን ያለንበት አስቸጋሪ ሰዓት ስለሆነ አለ መጠለያ ቦታ የሚሳኤል በሚመጣበት ሰዓት መጠለያ ቦታ ስላለ ልጆቹን በቅርብ ከዚያ ቶሎ ለማስገባት ይዛ ወጣ ነው እንጂ እሷም ሁልጊዜም ትፈልግ። እስቲ ንገረኝ፣ እስራኤል ጦርነት ላይ ነች ያለችው? ኧረ በስመ አብ በጣም ዘንግቼዋለሁ። ማለት እውነት ነው ኢራን መሀል ከተማ ላይ ችግር እየፈጠረች ነው እስራኤል ውስጥ? አዎ ቦለስ ወረወሩ ነው። በጣም ጉዳት እየደረሰ ነው። ያው በሰው ብዙም ባይሆንም ግን ሰው የሞተም አለ የቆሰልም አለ። ያው ቤቶችም እየተጎዱ ነው። አሁን እስካሁን እኔ በትክክል መረጃውን እኔ እስከማውቀው ድረስ ወደ 40 ምናምን ሰው ሞቷል። 300 ሰው ያላነሰ ቆስሏል። እና በጣም እንደሚሰዱት መምህር እንደሚጠቆሰው እኮ በጣም ከባድ ነው። የሚመጣው ራሱ አይደለም ፈንጁን ተሸክሞ መጥቶ ቀርቶ ተመቶ የወደቀው ራሱ ቤት እያፈረሰ ነው። ግንቡ የተመታው ራሱ ሌላ ደግሞ ችግር ይፈጥራል ማለት ነው። ተምዘግዝጎ ሲመታው ጸረ ቦለስቲኮ ሲመታው የሚመታው ያፈንጁን ይዞት እንዳይወድቅ ነው እንጂ ስለማያመክ ነው በሙሉ። ምክንያቱም ብታየው ስልክ እንጨት የሚያክል ከዚያ ደግሞ ጠላምና ኔትወርክ ትንሽ እየተቆራረጠ ነው። ቦታ ብትቀይርልኝ ደስ ይለኛል። እሺ ዘግቼው ነው እንዳይረብሽኝ ድምፅ እንዳይገባ ብዬ። እሺ ኔትወርክ እየተቆራረጠ ስለሆነ ለዛ ነው። ጆርዳን ተናውጣለች ይላሉ እዚህ ኮሜንት ላይ።
መምህር ይሰማል? አዎ እየሰማሁ ነው። ጆርዳን ተናውጣለች እያሉ ነው ወንድም። ሄሎ አይሰማም? አዎ እሷም ይሰማኛል መምህር፣ አንተ ድምፅ ይሰማኛል። እሺ እሺ። አዎ እንዴታ፣ እሱማ ጆርዳን እኮ አንደኛ ደንበረኛችን ናት፣ ሁለተኛም ሁሉ ሚሳኤሉ የሚመጣም በእነሱ አየር ክልል ቆርጦ ነው የሚመጣ። የኞች የሚሄዱ በእነሱ አየር ክልል ነው። እነሱማ ከኛም ይበሳል ማለት ይቻላል። ያው ባይወድቅባቸውም ያለበት ቦታ ኔትወርክ ትንሽ የነበርክበት ብትሆን ይሻላል ማለት ነው። ትንሽ ተቋረጠ ወንድሜ። እሺ በቃ እሺ ልመልሰው። አሁን በእስራኤል እና በኢራን መካከል ስንት ሀገር አለ? ስንት ሀገር አቋርጦ ነው መጥቶ እናንተ ጋር የሚያርፈው? አሁን ይሰማል መምህር? ሄሎ በእስራኤል እና በኢራን መካከል ስንት ሀገር አቋርጦ ነው መጥቶ እናንተን እንትን የሚለው? በመካከል ስንት ሀገር አለ? በእኛ በመካከላችን ዮርዳኖስ አለች፣ እዚያ ሳውዲ አረቢያ አለች፣ ኢራቅ አለች። ግን ወደ ጎን አለ ተጠምዝዞ ነው የሚመጣው እንጂ ሁለት ሀገር ሶስተኛ እኛ አራተኛ ሀገር ነው የሚደርስ ወደኛ ማለት ነው። የሚገርምህ ከሳውዲ አረቢያ ከኢራቅ ከጆርዳን ወዲህ አልፋ ነው ያለችው። እንግዲህ አልፋ ነው ዝም ብላ የምትመጣው እንጂ አሁን መሀል ከተማ እናንተ ጋር ጆሃንስበርግ ማን ነበረች? መሀል ከተማ የእስራኤል ዋና ከተማዋ ቴልአቪቭ ኢየሩሳሌም ነው። እዛ ስትቃት አለ። ከዚያ ወደዚህ እነሱ የሚወረውሩት አዎ በየከተማው አሁን ቴልአቪቭ ላይ ብዙ ቤቶች ተመተዋል። ቴልአቪቭ ዙሪያ የተለያዩ ከተሞች አሉ። ሆሎን፣ ባቲያም፣ ቴልአቪቭ ያፉ ምናምን የሚባሉ አሉና በተለይ ባቲያም የሚባል ቦታ ላይ አንድ ትልቅ 11 ፎቅ ያለው ቤት ተመቶ ከዚያ ውስጥ ብዙ ሰዎች ቆስረዋል። ወደ 40 ሰው ቆስረዋል። 2 ሰዎች ሞተዋል። ቀጥታ አግኝቶት ማለት ነው። መጠለያ ገብታችኋል? እንደገና መጠለያ ገብታችኋል እናንተ? አዎ እኛ አሁን ያሁኑ በፊት ላይ በዚህ በጋዛ የነበረው ነበር የሚደርሰን የነበር እንጂ አሁን እየተኮሱት ያሉ እኛ ዳር ነው ያለን፣ አሽቅሎን ጋዛ ድንበር ላይ እና ውሃው ያለን ውሃው ዳር ስለሆነን ወደኛ ያው ማስጠንቀቂያው ይደርሰናል። ግን ከኛ እስካሁን አልወደቀም። ዋናውን እነሱ ሊፈልጉት መሀል እንደ እስራኤል የውትድርና ቦታውን መርጠው አይደለው ሆነው ስለሚሰዱት ሀይፋ ዋና ከተማ ነው። ወደቡ ያለ ከዚያ ነው። እንደገና ቴልአቪቭም አለ ወደብ፣ አሽዶድ የሚባል አለ። አሁን ዋና ወደብ አለ። ወደዚያ ነው የሚልኩት። ዛሬ ጠዋት ላይ ዋና ሆስፒታል ነበር የሀገሪቱ የቤርሸባ የሚባል ትልቅ ከተማ አለ ደግሞ በደቡብ ክፍል። እሱ ላይም አሁን አንድ ትልቅ ሆስፒታል ተመቷል። እንደገና መሀል ከተማ ቴልአቪቭ ዙሪያም እንደዚሁ አንድ ሆስፒታል እንደዚሁ ተመቷል። መምህር እንደሚልኩት ከሆነ እኮ አንድ ቀን ብቻ የላኩት እስራኤል በቃ ምንም ነገር አይተርፍም ነበር። እንዴት ነው ታዲያ? እየመከቱ ነው ማለት ነው። ግን ያው እንግዲህ እግዚአብሔር ነው እንጂ እነሱ አይደለም። ገና ሲመጣ እስራኤል ክልል ሳይደርስ፣ ምክንያቱም ተመቶ ቢወድቅም ጉዳት ስለሚያደርስ ክልሉ ሳይገባ ገና አስቀድመው ይመቱታል። እዚያው ይሄ አሞልጮ የመጣ ነው። ለምሳሌ 80 100 አንዴ ይልካሉ። እንግዲህ ቦለስቲክ ሚሳይል ነው፣ ቀላል አይደለም። ያንን ከዚያ ላይ ወይ 3 ወይ 4 አልፎ ይመጣል። ሌላውን ያስቀሩታል። ከዚያ ከላይ ይቀራል። ያ ነው እንግዲህ ሾልኮ የሚመጣው ነው እንደዚህ ጉዳት ያደረሰ እንጂ ያ ሁሉ ቢወድቅ እኮ በጣም ምንም ነገር እንኳን ቤት እንኳን ሰው ምንም የተርፍ ነገር የለም ነበር። ምንድን ነው ግን አስቸጋሪ ነው። ዜናው ላይ የምትሰሙት ነገረኛው ማን ነው? እስራኤል ነች ወይስ ኢራን ነች? ምንድን ነው ይህ ጉዳይ? ከዚህ ከቤተ መቅደሱ ከሰለሞን ቤተ መቅደስ ጋር የሚያገናኘው ነገር አለ ወይስ ምንድን ነው መነሻው?
መምህር ያ ቢሆን ጥሩ ነበረ። የሃይማኖት አይደለም እኮ የሃይማኖት ግጭት አይደለም። ኢራን የምትባል ቀድሞ እስራኤል እንግዲህ እንደገና ከተቋቋመች 78 ምናምን አመቷ ነው አሁን። በዚያን ጊዜ የይሁዳውያን ወይም የእስራኤል አገር ይኖር ተብሎ የተባበሩት መንግስታት አረቦችም ነው የሚኖሩ የነበር። ከዚህም የተወሰኑ ክርስቲያኖችም አረብ ክርስቲያኖችም ነበሩ እና የአረብና የእስራኤል ብለው የእስራኤል ሀገርን ተሁለት አካፈሏቸው በ1948 በ1947 ተወሰነ። በዚያን ሰዓት አረቦቹ አንቀበልም አሉ። ያው ታሪኩ ምናልባት በትምህርትም ብዙ አብዛኛው ያውቀዋል። ዴቪድ ቤንጎሪዮን የነበረበት ጊዜ የመጀመሪያ ጊዜ 48 ዓመተ ምህረት ላይ ማለት ነው። አዎ እሱ ነው ሁሉንም እንትን ያለው። በዚያን ሰዓት ላይ ኢራን እስራኤል ወይም የይሁዲ አገር የሚባል በዚህ በመካከለኛው ምስራቅ ላይ የለም አናውቅም ብለው በዚያን ጊዜ ያነሱ ነው። ብዙ ጊዜያቸው አሁን እስከ 40 ዓመታቸው ነው። አሁን ይሄ የኢራን የእስላም አብዮታዊ ዘብ የሚባል አለ ራሱን የቻለ ሂዝቦላ በሊባኖስ ላይ ሆኖ ከሊባኖስ ጋር ሲያጣላ እንደነበረው ከኢራን ውስጥም ደግሞ እስራኤል ጠል የሆነ እስራኤል ከምድረ ገጽ መጥፋት አለባት፣ አናውቃትም፣ አዚያ ካርታ ውስጥም አትገባም ብለው ለማጥቃት ማንን አቋቋሙ? ሐማስን ከዚህ ከድንበራችን ጋዛ ውስጥ ከእስራኤል ድንበር እና ደግሞ አሁንም ከዚሁ ከእስራኤል ምዕራብ ዮርዳኖስ ወይም ደግሞ ኢየሩሳሌም ዙሪያ ብዙ አረቦች አሉ። እነሱን ያስታጥቃሉ፣ ደሞዝ ይከፍሏቸዋል። ብቻ ሰው እንዲገሉ፣ ሰው ለመግደል ብቻ ምን ብለው ይሞሏቸዋል? አንድ ይሁዲ ገሎ የሞተ አረብ 70 ድንግል ከሰማይ ደጅ ይቆያቸዋል ብለው መሞትን እነሱ በጣም መንግስተ ሰማያትን ወይም ገነት ነው ጀነት ምናምን ትገባላችሁ ብለው ያስተምሯቸዋል። በጣም የሚገርመው ነገር እና ያ ስለሆነ መሞት የማይፈሩም ጠብ መጫር የማይፈሩም በጣም ወታደሮችን ከሚገቡ ሴቶች ሁላ በጥፊ ነው የሚመቷቸው። ከዚህ እየታገሷቸው ነው እንጂ እና በዚህ እንደገና በሊባኖስ ውስጥ እንግዲህ ሊባኖስ ጋር አይደለም ጥላቸው ከእስራኤል ጋር ሊባኖስ አይደለችም የምትጣለው፣ ሂዝቦላ የሚባል ነው። ሂዝቦላ ደግሞ ማነው እዚያ ላይ የፈጠረውና ያደራጀው? ኢራን ናት። ሁሉም በጀቱን የውትድርና በጀቱን ሳይንቲስቶችን ሁሉንም ኢራን ናት። ከዚህ ገና በሶሪያ ውስጥ ደግሞ አሁንም እንደዚሁ የሂዝቦላ ነው የሚደግፈው የአሳድ መንግስት ማለት ነው አሁን የወደቀው። በዚያ ውስጥ ኢራን ናት የምትንቀሳቀስ ነበር። አሁን እንዲህ አድርገው ጥምጥም ያዙና እንደገና ደግሞ የመን ላይ ሆኖ ደግሞ እንደዚሁ ቦለስቲክ ሚሳይል የሚወረውሩ ደግሞ አሁንም አሉ። አሁን የኢራን በጀቱን አሁን የምትከፍልላቸው እንደገና ኢራቅ ውስጥ ደግሞ አሁንም አሉ እንደዚሁ። ከዚህ ሁላ ነው ሲተኮስብን የኖረ ያዛው ከጀመረ እና ሲጀምሩት ደግሞ መጀመሪያ ላይ አሁን ሰው በማያውቀው ነገር ኢትዮጵያ እንኳን ሳይቀር ብዙ ተከፋፍሎ በማያውቀው በጣም አንዳንዴ ያሳዝኑኛል። በማያውቁት ገብተው ይሄ ነው ይላሉ። ግን ዋናው ትልቁ ነገር ምንድን መሰለ መምህር? መጀመሪያ ላይ ኦክቶበር 7 ወይም ደግሞ መስከረም መሰል በኢትዮጵያ ጥቅምት ነበርንባት ከተማ ለትንሽ ነው እኛ ሁሉ ያመለጥ ነው። እግዚአብሔር ነው የከለለን። አሁን ምንድን አድርገዋል? ስልታቸው ምንድን ያደረጉት? ከዚህ በጋዛ ሐማስ፣ በኢየሩሳሌም፣ በዮርዳኖስ የሚኖሩት ከእስራኤል ክልል ነው። ግን ታጥረው ነው ያሉ። ሁልጊዜ በየቀኑ መኪና ማፈንዳት፣ ሰው መግደል፣ በካራ መውጋት ምናምን እያደረጉ ሲቆሉ ጊዜ እስራኤል መግቢያ መውጫ በአንድ ግድም እንዲወጡ እንዲገቡ እየተፈተሹ በአንድ ግድም መውጫ መግቢያ አድርገው ታጥረዋል። አሁን እነሱ በሙሉ ሊገቡ የጋዛዎች ሊገቡ በዚያ ሂዝቦላ በዚያ ግድም ሊገባ ከዚያ ሁቲዎች ወይም በየመን ያሉት ደግሞ እንዲተኩሱ ከዚያ ደግሞ ኢራን እንድተኩስና እስራኤልን ለአንዴና ለመጨረሻ ከዚያ ላይ ምንም ሀገርም እንዳይኖር ሰውም እንዳይኖር ለማጥፋት ተዘገጃጅተው ጨርሰው ነው ያንን የጀመሩት። ያን ሲባል
ሐማስ አንደኝነቱን ለመውሰድ ወይም ቀድሞ ስሙን ለኢራን ለመሸለም ቀድሞ ገባና በዚያው በጋዛ አካባቢ ላይ እንዲሁም እኮ ከሚገርምት ለዚያው ለጋዛ አካባቢ ከእስራኤል መንግስት ጋር እየተጣሉ ስራ እየመጡ እየሰሩ ለልጆቻቸው ምግብ ምናምን ልብስ ምናምን ይዘው የሚሄዱ የሚሰጧቸው ሰዎች የነበሩ ጎረቤቶቻቸው የነበሩትን ነው እንዳለ ቤቱን ባርች እንዳለ አንድ እዚህ ሲተኮስ አንዱን ቤት የሚያቃጥላለ ህፃናቶችን በተኑር እንትን ይባላል። ይሄ ኢትዮጵያ ብዙ አላየሁትም እንጂ የምግብ ማብሰያ አለ በእንትን በመብራት ኃይል ሆኖ የሚሰራ ማለት ነው። ሲያቃጠሉት አረዷቸው። ብዙ ሽማግሌ የለ ህፃናት የለ እያረዱ ማቃጠል እንዳለ ነፍሳቸው ቤቱን ማቃጠል። እንደገና ከሚገርም መምህር ሲሰሙት የሚዘገንን ነገር ካሜራው እነሱ ያንን ካሜራ ለኢራን ለሽልማት ኢራን እንዲያደረግንላችሁ ብለው ለመስጠት ብለው ያንን ሁሉ ችግር ሲፈጥሩ ከራሳቸው ላይ የሚቀመጥ ቆም ይመስላለና ከዚያ ላይ ካሜራ አላቸው። በዚያ ነው ያገኘ ነው የተገኘ ያን ሁላ የሰሩትን ሁሉ ግፍ ማለት ነው። አሁን እንደዚያ እያደረጉ እንዲሁ ለማውራት በጣም ይዘገናል እንጂ መምህር የሞቱትን ሴቶችን ሁላ ደፍሯቸው ሲደፍሩ ያሳያል። በጣም ይገርማል። እንደገና ሲያቃጥሏቸው ሽማግሎች ምን የማያውቁት ህፃናት ምን የማያውቁትን እንደገና በዚያ በእነሱ ድንበር ላይ እንግዲህ የተለያዩ በአርብቶ አደርነት ነው በዚያ ላይ ያንን ጨርሰው ወደኛ ሲድሮት እዚያ ደግሞ አሽክሎን ትባላለች። እኛ ወደኛ ሊደርሱ ሲሉ ያው ተሰማና በዚያው እንትን አሏቸው። ፖሊስ ምናምን ከዚህ ያው መሳሪያ ምናምን ይዞ አይንቀሳቀስም ነበረ። አሁን የዛን ጊዜ መሳሪያ ስላልያዙ እንዳለ ጭር ፖሊሶችን በአንድ ከተማ ላይ ወደ 40 ነዋሪ የለ ምናምን በጣም ጭፍጭፍ አድርገው ከዚያ በኋላ ነው ጦርነቱ የተጀመረ። ይሁላ ይህን ሁሉ የምታደርገው ኢራን ናት። ከዚያ ደግሞ አሁን ይህንን ከጨረሱ ይህንን አሁንም እየተዋጉ ነው በዚህ በጋዛ ማለት ነው። አሁንም አላለቀም ጦርነቱ። በጣም ዘግናኝ ነው። ከነሱም በጣም ፈርሳለች ማለት ይቻላል። ምንም ነገር የለም። እግዚአብሔር ይሁናችሁ። እግዚአብሔር የተወሰነ ነው እንጂ አሜኑን ደስ የሚል ሰፋ ያለ እና ችግሩ ይሄ ነው። ያው ግፉን እሺ ቀጥል ወንድም። እሺ ማምሬ ቀጥል። ልቀጥለው? ይሄ ልጨርሰው? እሺ ሀሳቡን ያላለቀ ከሆነ ጨርስልን። በጣም ገርሞኝ ነው። አዋይ አጀማመሩን ይህን እንዳለ ከዚህ ተጀመረ። ከዚያ በኋላ በዚህ ጀመሩት። ሂዝቦላ ደግሞ ከነዚህ ጋር ተራርቶ በዚያ ግድም በሰሜን ጀመረ። ከዚያ ደግሞ በየመን ደግሞ አሁንም እንደዚሁ ይተኩሳሉ። ሁሎችም ያው ተሸነፉ፣ በሙሉ አሸነፏቸው። ከዚያ በኋላ ወደ ኢራን ላመጣልህ ነው። ማን የጀመረ ስላልከኝ መምህር፣ ጅመረው የተጀመረ በዚህን ጊዜ ነው። ግን የነሱ ግን አላማቸው 40 ምናምን ዓመት የኒኩለር ቦምብ ሰርተው እስራኤልን አንድ ጊዜ ያው በመወርወርስና ማክሸፊያው ስላት ብለው ኒኩለር ሊታጠቁ እየሰሩ ናቸው። ሲሰሩ ዓለም አቀፉ እንዳይሰሩ የዓለም አቀፍ ያው እንደምታውቀው ኒኩለር ለሀገሪቱ ለሰላማዊ ጥቅም ይሆን አለ፣ ለመሳሪያ ደግሞ ይሆን አለ። አሁን እሷ የሰላማዊ ነው ማዘጋጅ ብላ እስራኤልን አጠፋለሁ ሁሌም አንድም ቀን ካፋቸው እንትን መዛቱን አቋርጠው ያውቁም። ግን አሁን የሰላማዊ ጥቅምን አልፎ ኒኩለሩ ለጦርነት ሊታጠቁት ትንሽ ቀርቷቸዋል። አሁን የዓለምን መንግስት ቢሉ ኢራን የምትባል የህልውና እንትናትና ጠንቅናትና እባካችሁን ቢሉ እምቢ አሉ። እኛ አንታጠቅም ነው የሚሉት። ግን የዓለም አቀፍ ድርጅት ሲፈትሻቸው አልፎ
ትንሽ ቀርቷቸው ተገኘ ሊሰሩ ማለት ነው ሊሰሩት። አሁን ያንን በኋላ እንትን ካለት ትንሽ ያው በአንድ ጊዜ ከመጥፋት ይልቅ አሁን የከፈልነውን ዋጋ ከፍለን ወንድሜ እየተቆራረጠ ስለሆነ ኔትወርኩ በጣም ቀጥ ይልና የሆነ ሳለ ይመጣል። አቤት እንትን እያለኝ ነው እና ትንሽ ኔትወርኩ እየተቆራረጠ ቦታ ይሆን ወይ አንተ ያለህበት ቦታ ይሆን? እሺ እሺ ጥሩ። የኔ እንኳን ኔትወርኩ ፉል ነው ስልኬ ነው ያለውና ጥሩ እያዳመጥን መሀል ላይ ቁም ነገር ስታ አሁን እስታ ቁርጥ ያደርገዋል። አዎ እያወራህ ነው የሚመጣው የሚቆራረጠው እንጂ አሁን አይታወቅም። እሺ ቀጥሉ ወንድማችን። እና በዚያ ምክንያት አሁን ይሻለናል ተብሎ ጦርነቱ ተጀመረ። ይሄ ነው አጀማመሩ፣ የጦርነቱ አጀማመር ይሄ ነው። እኔ እስከተረዳሁት ድረስ ፍርዱን ለመፍረድ ያው አስቸጋሪ ነው፣ ሁኔታው አስቸጋሪ ነው እና በዚህ የተነሳ ነው የህልውና ጦርነት ስለሆነ ነው የጀመርነው ነው የሚሉ። ከዚህ ነው መጀመሪያ ሄደው በፊት ላይ በእርግጥ እነዚያ ወደ 2 ጊዜ ወርውረው እንደዚሁ ብዙ ጉዳት አላደረስ የተወሰነ የጎዳ ምንም ያደረሰው ችግር የለም ነበር። አሁን እንመልሳለን ሲሉ ቆዩ። አሁን ይኸው ጦርነቱ ተጀመረ። እንደዚህ ነው ያለ። እንዲህ ነው መምህር። በጣም አመሰግናለሁ። እግዚአብሔር አክብርልኝ። ቢያንስ ለ15 ደቂቃ ያክል አሁን ያለው ወቅታዊ ዜናውን ጠቅለል አድርገን እንድናውቅ እንድንሰማ ስላደረግን እናመሰግናለን። ወደ አንተ ህይወት ታሪክ ልምጣ እስቲ በእናትህ ወንድማችን። እንዴት ነው እስቲ እግዚአብሔር ከዛ ሁሉ ከምናውቀው ታሪክ ውስጥ ያወጣ እስቲ ለእኔ እንደነገርከኝ ለሁሉም ቤተሰቦች ንገርልን እስቲ እባክህ፣ ምንም ሳታስቀር እና ፈቃደኛ ከሆነ ደስ ያለህን በቃ ይሄ ይቅር ይሄ ይሁን እያልክ ተናገር። ያው ስምህ ስለማይታወቅ ያለህበት ቦታ ስለማይታወቅ ምንም አትፍራ። እሺ እሺ፣ ኧረ ችግር የለም መምህር። አዎ